ሰላም ደናችሁ ዲቻናል ቤተሰቦች ነው አይኔ ዛሬ ደግሞ በስምንተኛው ጥያቄ ጋር ተመልሻለሁ ማለት ዛሬ ስምንተኛውን ጥያቄ እንሰራለን ካሁን በፊት ከአንድ እስከ 8 ያሉትን ጥያቄ ካላያችሁ ነኝ ጥያቄ እንድትተዋቸው ሪኮመንድ አደርጋችኋለሁ ምክንያቱም እነኛ ጥያቄዎች ለፋይናል ኤግዛማችሁ እንዲሁም ደግሞ ኮንሴፕቱን ለመረዳት በጣም ይጠቅማችኋል ብዬ ስለማስብ ነው እና ለዛ ነው እኔ የምስጋ ጥያቄዎችን እንሰራላችሁ ያው አላማው እናንተን ሰፖርት ለማድረግ ያክል ነው የስምንተኛውን ጥያቄ ስንመለከት እንደሚለን how much it is required to convert 12 gram of ice at minus 10 degrees Celsius to steam at 100 degrees Celsius. Express your answer in joule, calorie and ይላል የመጨረሻ ላይ ያለው በጆule በካሎሪ ምናምን ገለጥ አድርጉት ይሄ ዘፈን ለማተር ኦፍ ዩኒት ኮንቨርሽን እንዴት አድርገን የአንድ ዩኒት ወደ ዩኒት ኮንቨርት እናደርጋለን ይሄ by using a unit conversion factor የሚለውን ለማስታወስ ነው ያው ዩኒት ኮንቨርሽን ፋክተር ማለት ምናምን የወርክሺት አንድ ላይ የመጀመሪያው አይ ቲንክ የሶስተኛው ጥያቄ ይመስለኛል እዛ ላይ እንዴት እንደሆነ በደንብ አስረዳችኋለሁ ያንን ካላያችሁ ገብታችሁ ማየት ትችላላችሁ ለማንኛውም አንድ ዩኒት ወደ ሌላ ዩኒት የምንቀይረው ቪዥዋላይዜሽናችን ኢንከሬጅ ለማድረግ አንደርስታንድ ጫንቃችንን እንደዚህ ኢንከሬጅ ለማድረግ ነው ለተለያዩ ፐርፖዞች ሊሆን ይችላል ያኔው ጁልን ካሎሪ መቀየሩ በጣም ብዙ የሚያስቸግራችሁ ነገር አይደለም ግን እንዴት አድርገን ነው ይሄን ጥያቄ ካልኩሌት የምናደርገው ነው የሚለው how much heat transfer የምናደርገው 12 ግራም አይስ አለን ከዛ ወደ ውሃ ይቀየራል ከዛ ወደ ስቲም ይቀየራል እነኚህን ፕሮሰሶች ሲያሟላ ምን አይነቶች ኪው አንድ ኖርማል እነኛን አጠቃላይ ሰሜንሽናቸውን ሰርተን እንዴት አድርገን ነው ይሄን ጥያቄ ሶልቭ የምናደርገው የሚለው ነው የምናየው ስለዚህ ይሄ ከተሰጠን ጊቭን ዳታ አለ እኛ ደግሞ የምናውቀው ዳታ አለ ያልተሰጠን ግን የምናውቀው እንደዚህ አይነት ነገር ለምሳሌ አክሰለሬሽን ቱ ግራቪቲ አብዛኛውን ጊዜ ይሰጠንም ግን እናውቀዋለን 9.8 ሜትር ፐር ሰከንድ ስኩዌር ነው ልክ ዘጋም ቴርሞዳይናሚክስ ላይ በጣም አስፈላጊ የሆኑ ነገሮች አሉ ምናቃቸው ግን የማይሰጡን እነኛን ማወቅ ያለብን ነገሮች ማለት ነው ስለዚህ ከዚህ ጋር ከስምንተኛው ጥያቄ ላይ የተሰጠን ነገር ምን አለ ዘማስ ኦፍ አይስ 12 ግራም ተሰጥቶናል ወደ ኪሎ ግራም ቀይሩት ይሄንን በአንድ ሺህ ሲታበዙ ለአንድ ሺህ ሲታካፍሉ 0.01 ኪሎ ግራም ይሆናል ቴምፕሬቸር ኦፍ አይስ ተሰጥቶናል ቲአይ ማለት አይስ ለማለት ነው የአይስ ቴምፕሬቸር -10 ዲግሪ ሴልሺየስ ተሰጥቶናል ኢትስ ኦልሬዲ ጊቨን the next temperature of steam ተሰጥቶናል ይሄ ደግሞ 100 ዲግሪ ሴልሺየስ ነው እኛ ደግሞ ዝም ብለን የምናውቃቸው ፎርሙላዎች አሉ ስፔሲፊክ ካፓሲቲ ኦፍ አይስ 2100 ጁል ፐር ኪሎግራም ሴልሺየስ ነው ስፔሲፊክ ካፓሲቲ ኦፍ ዋተር 4184 ጁል ፐር ይሄ ስፔሲፊክ ካፓሲቲ ኦፍ ዋተር ከስፔሲፊክ ካፓሲቲ ኦፍ አይስ ይበልጣል latent heat of fusion and latent heat of vaporization ተሰጥቶናል latent heat of fusion ማለት solid to liquid at constant temperature change ለማድረግ የሚወስደን heat energy latent heat ማለት ነው የሚለው ነገር ኮንሴፕቶቹን 8ኛ ክፍል 11ኛ ክፍል ፊዚክስ ላይ ቻፕተር 8 ላይ በደንብ ተምራችሁታል ፕሮፐርቲ ኦፍ በርክ ማቴሪያል ምናምን የሚለው ቻፕተር ላይ ማለት ነው ስለዚህ latent heat ማለት ነው latent heat of fusion latent heat of vaporization የሚሉት ነገሮች መረዳት አለባችሁ እስከ ኮንሴፕቱ ማለት ነው ትርፎርስ ላይ ምናምን እንደዚህ ጥያቄዎች ሊመጡ ስለሚችሉ ማለት ነው ስለዚህ latent heat of fusion and vaporization are 334,000 joule per kilogram and 2,216 times 10 to the power of 3 joule per kilogram ነው የተሰጠውናል ከዚህ ጋር ተነስተን ምን ያህል ሂት ሪኳየርድ ያደርገናል የሚለው ነገር በቀላሉ ሶልቭ ማድረግ እንችላለን ስለዚህ the amount of heat required to convert የሚፈልገን እንትን ማለት ነው ቶታል amount of heat ነው እንደምለው ስለዚህ እዚህ ጋር እንደምትመለከቱት mass times specific capacity of ice times change in temperature ይወጣው አለ mass times latent heat of fusion አለ ሶሊዱን ወደ ሊኩዊድ ለመቀየር ወሰደብን ኤነርጂ ነው mass times specific capacity of ice times change in temperature ይሄ ደግሞ ይወጣው ነው mass times latent heat of vaporization አለ እነኚህን ሁሉንም ነገሮች የተሰጡን ነገር ናቸው ስለዚህ ሁሉንም ሰብስቲቱት ማድረግ ነው ማለት ነው ስለዚህ ምን አይነት ሂቶች ናቸው ያሉት እነኚህን አራቱን ነገሮች ማውጣት ነው ከዛ ደምረን በቀላሉ ማግኘት እንችላለን ማስ ለሁሉም ኮመን ነው እዚህ ጋር ማውጣት ትችላላችሁ ከዛ በኋላ ለማምራችሁ ምናምን ነገር የዙን 36.4 በዘቴን ዘፕሮፍስ ጁል ይመጣላችኋል ማለት ነው ስለዚህ በቀላሉ እዚህ ጋር ያለችው ነገር እንዴት እንደምታወጡ ከገባችሁና ጊቭን ካወጣችሁ ኢትስ ሶ ሲምፕል ከዛ ወደ ኮል መቀየር ትችላላችሁ 1 ጁል 4.18 ኮል ነው ወይ ያን ተጠቅማችሁ በዩኒት ኮንቨርሽን ፋክተር መቀየር ትችላላችሁ ከዛ ይሄን ተቀይሩ 8.7 በዘቴን ዘፕሮፍስ ካሎሪን ታገኛላችሁ ወደ ቢቲዩ ለመቀየር ደግሞ ዩኒት ኮንቨርሽን ፋክተር 10.55 ነው ይሄን ተጠቅማችሁ ትቀይሩት 34.5 ይመጣላችኋል እንደዚህ አይነት ፈተና ተጠይቁን ፈተና ላይ ዩኒት ቀይሩ ምናምን የሚል ነገር ግን the amount of heat required in joule
in calorie and NB2 is